ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ሰኔ 9 ወይም ጁን 16 የምንዛሬ መረጃዎችን ከባንክም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ እያልን እንደተለመደው ወደ ዕለቱ የምንዛሬ መረጃችን በቀጥታ እንለፍ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 157 ብር ከ76 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ሲሆን 132 ብር ከ37 ሳንቲም ተገዝቶ 135 ብር ከ02 ሳንቲም እየተሸጠ ነው። በንግድ ባንክ 131 ብር ከ50 ሳንቲም ተገዝቶ 134 ብር ከ13 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 182 ብር ከ13 ሳንቲም በመመንዘር ላይ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 153 ብር ከ52 ሳንቲም ገዝቶ 156 ብር ከ59 ሳንቲም እየተሸጠ ነው። በንግድ ባንክ 149 ብር ከ82 ሳንቲም ተገዝቶ 152 ብር ከ82 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 194 ብር ከ47 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ 163 ብር ከ08 ሳንቲም ተገዝቶ 166 ብር ከ34 ሳንቲም እየተሸጠ ነው። በንግድ ባንክ 156 ብር ከ98 ሳንቲም ተገዝቶ 160 ብር ከ12 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 116 ብር ከ09 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ነው። ዘመን ባንክ 93 ብር ከ44 ሳንቲም ገዝቶ 99 ብር ከ39 ሳንቲም እየሸጠ ነው። በንግድ ባንክ 94 ብር ከ26 ሳንቲም ተገዝቶ 96 ብር ከ15 ሳንቲም እየተሸጠ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 102 ብር ከ39 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 86 ብር ከ32 ሳንቲም ገዝቶ 88 ብር ከ05 ሳንቲም እየተሸጠ ነው። በንግድ ባንክ 83 ብር ከ71 ሳንቲም ገዝቶ 85 ብር ከ39 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 21 ብር ከ95 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 18 ብር ከ42 ሳንቲም ገዝቶ 18 ብር ከ79 ሳንቲም እየሸጠ ነው። በንግድ ባንክ 17 ብር ከ95 ሳንቲም ተገዝቶ 18 ብር ከ31 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 213 ብር ከ90 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ሲሆን 179 ብር ከ87 ሳንቲም ገዝቶ 183 ብር ከ47 ሳንቲም እየሸጠ ነው። በንግድ ባንክ 174 ብር ከ49 ሳንቲም ተገዝቶ 177 ብር ከ98 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 516 ብር ከ09 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገበያ 43 ብር እየተመነዘረ ይገኛል። የዩናይትድ አረብ ኤምሬት ድርሃምን ወይም የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 36 ብር ከ73 ሳንቲም ገዝቶ 37 ብር ከ46 ሳንቲም እየተሸጠ ነው። በንግድ ባንክ 35 ብር ከ80 ሳንቲም ተገዝቶ 36 ብር ከ52 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 42 ብር ከ02 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 36 ብር ከ15 ሳንቲም ገዝቶ 36 ብር ከ87 ሳንቲም እየተሸጠ ነው። በንግድ ባንክ 35 ብር ከ06 ሳንቲም ተገዝቶ 35 ብር ከ77 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 409 ብር ከ95 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 419 ብር ከ55 ሳንቲም እየተመነዘረ ይገኛል። አንድ የጆርዳን ዲናር በጥቁር ገበያ 222 ብር ከ62 ሳንቲም ሲመነዘር አንድ የቱርክ ሊሬ 3 ብር ከ99 ሳንቲም በመመንዘር ላይ ይገኛል። የግብፅ ፓውንድ 3 ብር ከ15 ሳንቲም እየተመነዘረ ነው። የዛሬ ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይመስላል። እስከ መጨረሻው ድረስ እየተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን እያቀረበን ለዛሬ በዚያ በቃን። መልካም ጊዜ፣ መልካም ቀን።